ምን አድርገህ ነው የታሰርከው? መንግስት የለም ብዬ ተናግሬ። አሁንስ እንዴት ነው መንግስት የለም ብለህ ታስባለህ እንዴ? አስሮ አሳይቶኝ አላሉ ጋዜጠኛው። ተጠቃሁ ጎበዝ ተጠቃሁ። ጎልያድን በጠጠር የጣለው ዳዊትሽ ክፈችለት በሩን ቆሟል ከደጃፍሽ የተባለለት ወንድ ልጅ ተጠቃ። ግምኛ ተጠቃሁ። አልባሌ ነገር ተናገርህ ብሎ ምን አለኝ? አንተ በርሜላፍ ይሄ አፈር ነበር አፈር ሞልቶ ችግኝ መትከል። እንዲህ ይባላል? እንዲህ ይባላል ወይ? ምን አይነት ልማታዊ ስድብ መጣ? ምን አይነት አረንጓዴ ዘለፋ ተፈጠረ? በደንብ እንተዋወቅ። አስከሬን አጃቢ ነኝ። በአንድ ቀብር አስፈጻሚ ድርጅት ውስጥ ተቀጥሬ የዕለት ጉርሴን የማገኝ አስከሬን አጃቢ። የዚች የወተቴ ግሮሰሪ ቋሚ ተሰላፊ። በነገራችን ላይ የቀብር አስፈጻሚ ድርጅታችን መኪና ሹፌር ነበርኩ። ነገር ግን አንድ ቀን በስተት እዚያው ቀብር ላይ ሀዘንተኛ ገጨሁ። በዚህ የተበሳጩት አለቃዬ በተሻለ ደሞዝ ወደ አስከሬን አጃቢነት አወረዱኝ። ይሄ አይነቱ ሹምሽር የተቀዳው ከሚኒስቴር መስሪያ ቤቶች ሹምሽር ነው አሉ። በተሻለ ደሞዝ መውረድ። እዚችው ወተቴ ግሮሰሪ ታዲያ ደህና እየጠጣው ሳለሁ አንድ መጽሐፍ አዟሪ እየጮኸ መጣ። የቀድሞ መሪያችን መጽሐፍ 100 ብር አለ። ሲያቀብጠኝ የማን መሪ? የትኛው መሪ አልኩ። አይ ለነገሩስ ሲያቀብጠኝ አይደለም አንጀት ያልችል ብሎ እንጂ። ልጁ ተምዘግዝጎ መጥቶ መጽሐፉን ፊቴ ላይ ድቅን፣ እኔም ከቀድሞ መሪ ምስል ጋር ፍጥጥ። አንጀቴ